Oonine wangele odiyasido wangele yana pekoiro gala macha imetana pekoiro sibkete salon domre ona ane tana ragite sibkete salon domre ona Gabriel asas gidena tene geesha kitanchatu hayqen nageto tayen nageto eken nageto gelen nageto laatane oyddu sate muliya xossa sabbiye geto koiro sibkete domre ona yani hay sabake Gabriel cayana ne anenna ዳንኤልን ከአንበሳ አፍ ያወጣ መልአክ ነው። ዳንኤል አጎዝ የማይዝሪ ሳሶይ ጋሞ ገቦችና ጋሞ ላፈከሰ አይሆና ኤዙ ጉተና ተተማ ፈከሰረ ኪተንቸ ኦና ያኒ አናኒው አዛሪው አዋይ ተሰበኪ ኮኮሮ ገብርኤል ረና ኮሽስ ገብርኤል ኪቴ ጦሳ ረና ኮሽስ ኤዙ ጉተና ተከሳ ነው አጋጊ ያመኑ አጋ ጠለግደና ዘከርያሰው ምስራቾ ይወታገ ጨግረ ወሰከተን ተክራ ዘከርያሰው ጨግረ ናጣይራ ኤልሳቤጥ እዩ ኤታወሰ ጦሳ ከረ ገኮባ ጦሳ ሲንተን ሲየቶጋ ምስራቾ ሂረ ሆና አጋ ጠለግደና ማራማ ኢየሱስ የለራ ጦሳና የለራ ጦሳና የለቲ አለሚያ አሸና መላ ኮይሮ አሳናቱ አቶተታይ ዶም ኦስብከዲያና ገብርኤል ስብከዲ አስቀድሞ ወንጌል ለመላእክት አልተሰበከም። ኮሮቲቤ ወንጌል ኪታንቻቱሲ ሰባከቲበና ገሸቃለ ወይ አኔ ሀገ ጨንጉርሳ እስኪያጌቲ አካውንት የፖሎ ቲሲሜሪ ቪዲዮ አጋቃሲ ሀጋ ጩራ ሳዩ ትምህርት ገዳና ማለት ለብዙ ሰው ማስተማሪያ እንዲሆን ስክሪኑን ጫን አድርጋችሁ ይዛችሁ ለሚመጡ ሰዎች ሁሉ ሰንድ አድርጉ። እንደገና ደግሞ ኮፒ ሊንክ አድርጉ። እያንዳንዱ ሰው 5 ጊዜ ኮፒ ሊንክ አድርጉ። ተባረኩ። ገላትያ ምዕራፍ 3 ቁጥር 8 ላይ ያለውን የእግዚአብሔርን ቃል አነብላችኋለሁ። እንደዚህ ይላል መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ ባንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ምን አደረገ? ሰበከ ይላል። ምን ማለት ነው? ሀዲወይ ጊዮጋዲኮ መጽሐፈ ጌሻቃ ላይ ጊዮጋዳኒ ጦሳይ አሕዛብ ወይኮ ህዝበ ኡባ አመኖ በጋራ እቲ ገያና ማላ ኮይሮቲ በኢስሚሪ አብርሃም ወይ ጊዮጋዲኮ ነባጋራ አሕዛብ ኡባ አንጀታና ያግዱ ወንጌል ኮይሮቲ አብርሃም ሲሰበክ ሲያክ አሕዛብ ኡባ አይባን አመኖ ጋሶ ኦሶን ጊደና ለኦሲን የሚባረ ጊደና ዱማ ህግያና ሊሆን ጊደና በምን በኩል በእምነት እንዲያጸድቅ አይቶ ይላል። አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ ባንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ምን አደረገ? ሰበከ ይላል። ስለዚህ አብርሃም የመላእክት ዘር አይደለም፣ የሰው ዘር ነው። እንደምናየው ለእስራኤል አባታቸው የነበረው እግዚአብሔር በብሉይ ኪዳን የተናገራቸውን ተስፋዎችን ሁሉ አስቀድሞ ለአብርሃም እግዚአብሔር ሰጥቶ ነበር። ስለዚህ ከአብርሃም ኪዳን ቸግደማ አብርሃምሲ ጦሳይ ወይ ግደዲያ ባዲኮ አሕዛብ ባይ ነባጋራ አቶት ታደማና ማለት ያግል ኮረቲ ወንጌል ያማርካት ሲስ ለምን መላእክት ኃጢአተኞች አይደሉም። ወንጌል ደግሞ የመሰራቸው መልካም ዜና ነው። ስለማን ነው? ስለ ጌታችን ስለ ኢየሱስ ክርስቶስ። እርሱ ምንድነው? ስለ ኃጢአት ስርየት ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ለሰው ልጆች ኃጢአት ደሙን እንዳፈሰሰ እንደሞተ እንደተነሳ ወደ አብም እንዳረገ ተመልሶ በሕያዋንና በሙታን ሊፈርድ የሚመጣ ስለመሆኑ የሚናገር የምስራች እንጂ ስለ መላእክት የሚናገር አይደለም። ኬታንቻቱ በሐሰኖ ኮ የባዲኮ ረጅም ርቀት መሄድ አስፈላጊ አይደለም። ይሄ አላጎሪክ የሆነ ፍሪቺንግ መጽሐፍ ቅዱስ የማይናገረው እንደተናገረ አድርጎ መስበክና ማስተማር። ስለዚህ ያለው ሾው ኬታንቻታ እተሲ ወድ ዳገደን እራው መት ዳገደን እታ ቦንቼቴስ እታባ ዩቴቴስ እታው ቀሲ ጻፈት ገነባ ወደት ገነባ ጋናሲ ምንም አይነት ቦታ የለንም። ሐዋርያ ሥራ ላይ እንደዚህ የሚል ቃል አለ። ምዕራፍ 10 ከቁጥር 43 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ለማን? ስለ ኢየሱስ ክርስቶስ ማለት ነው። ስለ ኢየሱስ ክርስቶስ በእርሱ የሚያምን ሁሉ የኃጢአትን ስርየት እንዲቀበል ምን ያደርጋሉ? ነቢያት መስክረውለታል። ኪታንቻት ውስጥ ያለን ወደ ዶጋ ማርካት ዶጋ ወዲ ዲደን ኢየሱስ ክርስቶስን አማንያ ሳይ በነገራ ሲደያ አቶቴታ ኢከናማላ ነቢያት ያጋ ኮሮቲ ዶዶሰናል ከነቢያትም ከጥንት አባቶችን ጀምሮ ስለሱ የተመሰከረለት የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ እንጂ መላእክት አይደሉም። እንደገና ሐዋርያ ሥራ ምዕራፍ 13 ቁጥር 38 ላይ እንደዚህ የሚል ቃል አለ። እንግዲህ ወንድሞች ሆይ በእርሱ በኩል የኃጢአትን ስርየት እንዲነገርላችሁ በሙሴም ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን ያለ ሙሴ ሕግና አግሪ ገየ ነው ደንደናጋ ኦንከ ኤሪ አን አማንዳ አሰይ ግሻተ ታደማና ዳንዳ ዮጌ እንተማታኒ ዋናና ኮሽስ ኤሬታና ኮሽስ ሕግና አግሪ ዋና አሰይ ገያና ዳንዳና ግን
አማኒ ዳሳይ ያና ዳንደዮ እንተማታ ዋናና ኮሽስ ኤረታና ኮሽስ ይላል። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 23 ላይ እንደዚህ የሚል ቃል አለ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለ ኑኒ ከቀጥታ ኢየሱስ ክርስቶስን ሰባከተስ ማርካተስ ይላል። ዛሬ ዲካ ቆሮንቶስን ምዕራፍ 1 ቁጥርና አቡለን ሐዋርያው ጳውሎስ አጋዳኛት በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል። እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበር። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃልን ስብከትን መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም። ስለዚህ ኢየሱስ ወዲት የተሰበከው ስለ እርሱ ነው። እርሱ ይሄ ወንጌል የሚለው ቁልፍ ሐሳቡ ራሱ ወደዚህ ምድር የመጣው ኃጢአተኛውን ሰው ከእግዚአብሔር ጋር ለማስታረቅ እንጂ ስለ መላእክት ለማሞካሸት አይደለም። ጌታንቻ ሰው ሲደያ ጦቃተታ የተቦንቾ የተጊታተታ ወደናስ ይላል። ከስምም ሁሉ በላይ የተሰጠው በአብ ቀኝ ከፍ ከፍ ያለው ከስም ሁሉ በላይ ስም የተቀበለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ጌታንቻታ ንቦቾ ኮኑናራ ታራ ሚኪኪዴና የተሰየው ጻፈ ተደረገ እኔትስ የተሰበከልን የሰማነው ያወቅነው የተረዳነው ያመንነው እውነት ማመን እንደሚያስፈልጋቸው ሰዎች ሁሉ ደግሞ እንሰብካለን። ጌታ ኢየሱስ ይባርካችሁ። ማራናት ኮፒ ሊንክ ፖስት ሼር በማድረግ ሀጌ ወንጌልያ ኪታይ ጮራ ሶቱን በያ አሰታጋ ከነመላ ኮፒ ሊንክ ወጥቷን ማድረግ ተባረኩ።